አሟልቶ ነበር ህፃን ልጅ እንዴት ትልካላችሁ ብሎ ታላቅ ወንድሙ ነው ሄዶ ያስወጣው ከዛ ራት በልቶ ከገቡ በኋላ ከካምፕ ነው ያስወጣው ማለት ነው ከዛ በኋላስ አሁን የአብሮ የመኖሩ ነገር እንዴት መጣ እንግዲህ ያው አብረን እንማር ነበር 94 ላይ ነው ለመጀመሪያ ጊዜ እኔና እሱ ተጠጋግተን ፎቶ ራሱ የተነሳ ነው 9ኛ ክፍል ስማር እሱም 9ኛ ክፍል ወርቆ ጠበቀኝ እንዳጋጣሚ ጓደኞቹን እያመጣ ነው የሚያስተውቀኝ አጪ በተፈጥሮ በጣም ሰዎችን ይቀርባል በጣም ይጫወታል በብዛት ሴቶች ናቸው ጓደኞቹ እና እያመጣ ያስተዋውቀኝ ነበር ከዛ 10ኛ ክፍል ለሱ ነጥብ መጣለ ለኔ አልመጣለኝም 11ኛ ክፍል እሱ ሲማር እኔ ቴክኒክ ስማር ነበር እዛው ማለት ነው እሺ ያው በአጋጣሚ እንግዲህ 95 ላይ ታሰረሱ እዛ ሲታሰር እንግዲህ ያለው ነገር እንዳለ ሆኖ ከ5 አመት በኋላ ወጣ ማለት ነው ስለዚህ በደንብ የትዳር ህይወት ተጀመረ የሚባለው ታስሮ ከተፈታ በኋላ ከዛ በኋላ ነው ወደ ትዳር ፎቶዎች አሁን ስለ ልጅነቱ ምን ያወራሽ ነበር ያው ልጁ ነው በጣም እንደሚታመም እናቱ በጣም አብራ ቸገር እንደነበር እንደዛ ነገር ያወራኝ ነበር አብራችሁ የተነሳችሁት ፎቶ ምናልባት የመጀመሪያው ነው ያልሽኝ ይሄውን በዩኒፎርም ነው የተነሳነው ከዛ በኋላ እሱም ታሰረ ከዛ ወጣ አዳማ ገባ የሙዚቃ መሳሪያዎች ብዙዎችን ይጫወት ነበር ከዛ በፊት ትውልድና ደን የሚሰራ ነበር ሰጠናዎች ውስጥ ማለት ነው ከዛ አዳማ ገባ ከአዳማ እንዳጋጣሚ ያው እሱ በፍቅር ከገዛው ነው እንጂ በጉልበት ከመጣበት አይመለስም ስለዚህ ሰው ደግሞ ሲጎዳና ማየት አይፈልግም እዛ ባንድ ውስጥ ያለው ሰውዬ ልጆች አሉትን ሰው ምን ሲያመነጫጭቅ አይምሮ አልቻለም ተጣልቶ ወጣ ማለት ነው ያው እንደነሱ አልተገዛላቸውም እሱ መጣ ትምህርቱን ጀመረ 11ኛ ክፍል በቃ ስላልተስማማ ማለት አልተስማማም ያው የሚያዩም ነገር አስከፋው አላፊያቸው በጣም ያመናጭቃቸው ነበር ይለኛል ሲነግረኝ ባንድ ውስጥ የሚሰሩትን እነሱ ልጅ አላቸው የተከበሩ ሰዎች ናቸው እንዴት እንዲያረጋቸው እሱንም እንደዛ ላድርግ ሲለው አይ በቃ ተተወጣ አንድ ፎቶ አለ ካንቺ አያት ጋር እዚህም ጋር የሁለታችሁም ልጅነት ይታያል አሁን ይሄ ስንት ዓመተ ምህረት ነው ኪያ ይሄ 2000 ይመስለኛል ነርሲንግ እየተማርኩኝ ፕራክቲስ ወተን ነው ጊንጪ ማለት ነው እና መስከረም አካባቢ ነው አብረን ሄድን አያቴ ጋር እሺ እና አያቴ ቤት ሄዶ ሲተዋወቅ ሄነሪ ብሎ ነው የተዋወቀው ስሙን ራሱ አጫሉ ብሎ አይደል ሄንሪ አርሰናል ደጋፊ ነው ለንደን ያ እና አያቴን አየና ይተነብያን ሊሆን አላቅም ኪያ አባባስ 1 አመት አይቆዩም ካሁን በኋላ ነው ያለኝ ብሎ እንደገባው አመት አልሞላውም ሞታ አያቴ ያኔ ያገኛቸው ይሄን ፎቶ የተነሳችሁ ጊዜ የተነሳን ጊዜ አመት ሳይሞን 1 አመት አይቆዩም ነው ያለኝ እድሜ የላቸውም 1 አመት እድሜ የላቸው ማለት 1 አመት አልሞላውም ሞታ አያቴ ይገርም እና ይተነብያል ይመስለኛል የሆነ የሚታየው ነገር አለ ይመስለኛል አላቅም እስኪ ወደ ኋላ በትዝታ እንመለስ እስኪ ይሄ ፎቶ የት ነው ምክንያቱም የሆነ አንድ ሰው አቅፏል አጫሉ ሰውየው የአይምሮ ህመምተኛ ይመስላል እና የት ነው ይሄን ፎቶ ታስታውሻለሽ ይሄ አምቦ ነው ቱሉ ይባላል ማንንም አይጠጋውም እሺ በድንጋይ ምናምን ሰው ይመታል እሱ ግን ያው እንደምታየው አቅፎት አብሮ ፎቶ ተነስቷል ሰው ይሸሻል እሱ ይጠጋል እሱ ይጠጋል ከርቸሌ ውስጥም በጣም ሰው የማይጠጋው በሰንሰለት የታሰረ ሰው ነበር ሲነግሩኝ እሱን ሁላ ሰውነቱን አጥሮት ምን ብሎት በጣም አስጠግቶት ነው የሚያኖረው እና የሆነ ምን አይነት ተፈጥሮ እንዳለ አላቅም እኔ በነገራችን ላይ የዋህም ነው ሩሩም ነው ሁሉን ነገር አቅፎ ነው የሚይዘው አንድ ላይ እንደዛም ደግሞ ሰው ይወደዋል እና ደግሞ ሰው የጣለው የሚመስለው ደግሞ የማይጠጋ መስሎ ከታየው ደግሞ እሱ ወደዛ ይሄዳል ማለት ነው በጣም ከሚፈልገው በላይ ይሄስ ፎቶ የት ነው ኪያ ይሄ ዱባይ ይመስለኛል እርግጠኛ ባልሆንም ዱባይ ይመስለኛል ዱባይ ብዙ ጊዜ እየሄደ ይሰራ ነበር ገና የመጀመሪያ ካሴቱን ሰኝ ሞቲን እንዳወጣ ሄዷል እሱ ስለዛ ሲሄድ እንዴት ነው የፍቅር ጉዳይ በርቀት ፍቅር ካለኩ ምንም አይገደበም ዋናው ልብ ውስጥ መኖሩ ነው እምነት ነው እስቲ ቀጣይ ፎቶ ሁለቱን ልጆቹን ነው የሚያውቀው እንጂ ሶስተኛዋን አያውቅም አይደለ እዚህ ላይ ልደት ሲከበር ነው መሰለኝ ይሄን ፎቶ ያዘሽ ኪያዬ
አዎ ሶስተኛ ልጁን ብዙም አያውቃትም። ያው ይሄ ኮሮና የሚባለው በሽታ መጥቷል ነበር። በሱ ምክንያት አያያትም። ይመጣል ሰው መሰለች ይለኝና ነው የሚወጣው ቤት ይገባና እርጉዝ ሆነሽ አብራችሁ ፎቶ አላችሁ? እሱን ፎቶ የሚገርም ነገር 9 ወር የ9 ወር ሆኜ ነው አጪ እስቲን አለማስታወሻም ቢሆን ና ፎቶ እንነሳል። ግቢ ውስጥ ነው የተነሳ ነው። ሐኪም ቤት ሊወስደኝ ተነስቶ ማለት እየሄድን ና እስቲ ለማስታወሻ ለማንኛውም የሚሆነ ፎቶ ቤት አንሄድም። ፎቶ ቤት ሄደን እንነሳም እዚሁ እንነሳ እስቲ ለማስታወሻ ብዬው ነው ግቢ ውስጥ የተነሳ ነው ማለት ነው። በነገራችን ላይ እንደ የፎቶ ነገር ስታነሺ ከኔ ጋር የተዋወቀ ነው። ካናዳ የሙዚቃ ስራውን ሊያቀርብ መሄድ ፈልጎ ከኤርፖርት ተመለሰ እና ካናዳ ሰዎች ስለሚጠብቁት ይመስለኛል ታደለ ገመቹና ታደለ ሮባ ደወሉልኝና እዛ ያሉት ተመልካቾች ኮንሰርቱ ላይ እንዳይሄዱ በሬዲዮ እንዲነገር ማለት ነው። ከዛ ቃለ መጠይቅ አረኩለት። የመጀመሪያ ትውውቃችን እሱ ነው። በሁለተኛው ደግሞ የባለሀብቶች ተሰባስበው መኪና ሸለሙት። ታስታውሻለሽ? አዎ አስታውሳለሁ። የሱም ጊዜ እንደዚሁ ሬዲዮ ላይ 2 ቃለ መጠይቅ ነው ያደረኩለት ሬዲዮ ላይ። ከዛ ወዳጅነታችን በዛ ቀጠለ። ቢሮ ይመጣል። አሁን እኮ ፎቶ ስትይ ነው። እኔም እንግዲህ ይቀጥረኛል አንዳንድ ቦታ ያው ቀልድ ሳቅ ጨዋታ ይወዳል። እኔም ሳቅ ጨዋታ እወዳለሁ። ያ ይመስለኛል እንግዲህ ጓደኛም በደንብ ያደረገንና አንድ ቀን እኔ ጋር ቢሮ ሆነን ሲወጣ አንድ የሚያውቀው ሰው አገኘ እና ፎቶ አንሳኛልና እኔ አነሷቸው። ሳነሳቸው አጫሉ ምን አለኝ፣ እኛ እኮ ፎቶ የለንም ለምን አንነሳም አለና ይሄ የምታየው ፎቶ እኔ ቢሮ ውስጥ ነው። ያው ታውቂዋለሽ ፎቶ ሲነሳ እቺ የሱ ትሬድ ማርክ ነች፣ መለያ ነች። እና ይሄን ፎቶ አስታውሳለሁ። እኔ እንግዲህ ያጫሉ በጣም ቀልድ ይወዳል። አንዳንዴ ቀልድ ሁሉ ሲሰማ ደውሎ ሊነግረኛል በስልክ። ይሄም አልበም ራሱ ለቃለ መጠይቅ ስጠይቀው በቃ ሴፋችን ይለቅና አዲስ ነገር ይዤ በመጣ ይሻላል። እንደው አንዳንዴ ስንደዋውል የምትሰሚ ይመስለኛል አንቺ። አዎ ላውድ ላይ አድርጎ ነው የሚያሰማኝ። ውድድስ ሰዎችን ለመርዳት ብዙ ይታጋል። የገላና ጉርሜሳ አልበም ሲወጣ አስታውሳለሁ። ገላና ብዙ ረድቶታል። ችሎታ ካለ ያደንቃል። ባይዞ በችሎታ ያምናል። ትንሽ ጭላንጭል ራሱ ቢኖር ጎበዝ ነህ ነው የሚለው እና ተፈጥሮ ይደንቀኛል። ሁሉም ሰው እንደሱ ነው አላቅም፣ ጥያቄ ይሆንብኛል። አጪ የተለየ ሰው ነው በነገራችን ላይ። አንተ የሆነ ነገር ታለንት ኖሮ ከሰራክ ጎበዝ ነህ ቀጥልበት ነው የሚለው። ኢቭን ግጥም ይጽፍና ለምን አንድ ስንኝ ሁለት ስንኝ አንተ እንትን አትልም ካከልክበት ወይ ከደመርክለት በቃ ያንተ ነው ይሄ ግጥም ይልሃል። ይሄን ያህል ነው እሱ ማለት እሱ ራሱን አሳልፎ የሚሰጥ ሰው ነው። ብዙዎቹ ግጥምና ዜማ ከሌላ ሰው ምናምን ወስዶን አይደለ። ኢቭን እኔ ራሴ የማስታውሰው ዝም ብለን ቁጭ ብለን የማሊ ዘፈን የሰራው ነበረ እና ዜማውን እያዜመ እኔ ዘፈን አላደንቅም በነገራችን ላይ ብዙም አይደለው እና እያዜመ እያለ ዝም ብሎ ነው ጭንቅላቴ ውስጥ ነው የመጣልኝ ዜማው ማለት ነው እሱ ሲል። ከዛ 2 መስመር ነው ያልኩለት። አጂዬ ይሄ ነገር እንዲህ ቢሆንስ ስለው እስቲ ድገሚው ነው ያለው። ከዛ አይ እንዲህ ስለው በቃ ይሄኛውንማ እሷ ናት የሰራችው ነው የምለው። ምን ስላደረኩ ምን ስለሰራውኝ ነው የምለው። እና ብዙ ጊዜ ግጥም ይገጥማል። የገጠመው ግጥም ላይ 2 ስንኝ የሚጨመር የዛ ሰው ነው በቃ ይሄን ያህል ነው እሱ ማለት። ሰው ደግሞ ትልቁ ነው እንዲወጣ ይፈልጋል። በሙዚቃውም ይሁን በምኑም ትንሽ ችሎታም ቢኖር ያደንቃል። በቃ አንተ ጎበዝ እንድትሆን ያደርጋል። የገላናን ማስታወሰው እኔ ደወለልኝ። ምናልባት ሰምተሽው ሊሆን ይችላል። በጣም አሪፍ በቃ ጉደኛ ስራ የሰራ ወጣት ልጅ አለ፣ ሬዲዮ ኢንተርቪው ለምን ይዘው አትገባም አለኝ። ገላናን ይዘነው ገባን ሬዲዮ ላይ ማለት ነው። ከዛ ገላናም አመሰገነው። ቃለ መጠይቁ አለ አሁን ዩቲዩብ ላይና በኋላ ላይ የገላናን ዘፈን በደንብ እያጫወትን ገላና መባል ተጀመረና አጫሉ በጣም ሳቅ ጨዋታ ያው ይችላል ቀልድ ይችላል እና አብረው ከገላና ጋር ሆነው ደወለልኝ። ስማ ይኸው ልጅ እኮ በአየር ላይ መንሳፈፍ ጀመረ፣ ይኸው አፈመስከው ስማ ትንሽ ደግሞ ጨምር ወይ ይብረር እንዴ
ማለት ይችላል። በቃ እንግዲህ አስቢው አንድ አይነት ሙያ ላይ ነው ያለሽው፣ ግን ከራሱም በላይ ለሌሎች ይጨነቃል እና በገላና ይቻላል ልጅ ነው። አዎ በጣም ከምንም በላይ በጣም ሁሉም ሰው እንደሱ ቢሆን ደስ ይለኛል። ባይዘ አላቅም የሰውን እንትን አላቅም፣ ግን አፄ የተለየ ሰው ነው። የህዝቡን አቀባበል እንዴት አየሽው? የህዝቡ አቀባበል ደስ ይላል። እኔ ምኞቴም ህልሜም ነበረ ተናግሬያለሁ። ባለፈውም እሱ ኖሮ ቢናገረውና እሱ ኖሮ ቢያስመርቅ ኖሮ ይመቸኝ ነበር። ማለት ደስታዬን አልችለውም ነበር፣ ምክንያቱም ከሱ ጎን ሆኜ ያን ነገር እካፈል ነበር። ግን እዚህ ጋር እግዚአብሔር አፈቀደም። እኔ ብቻዬን ለህዝብ እንዳቀርብ አድርጎኛል። ህዝቤም ደግሞ አላሳፈረኝም፣ መልሱን እየሰጠኝ ነው ያለው። ግን እማዝንበት ቦታ አለ። አንዳንድ ቦታ ላይ ወደ ሲዲ ሽያጩ ስትሪት ብገባለ ማለት ነው 250 የሚሸጡበት ቦታ አለ፣ 200 ብር የሚሸጡበት አለ፣ 150 የሚሸጡበት ቦታ አለ። ኢቭን አፄን ይሄ ነገር ወይ አፄን ይጠቅመዋል ወይ ይጎዳዋል ብዬ ሳይሆን እኛ የወሰንነው በቃ በአፄ ስም 100 ብር በቂው ነው፣ ህዝቡ ጋር ይድረስልኝ የሚለውን ነው እኔ አንግቤ የተነሳሁት። ለምን እሱ ቢኖር እንደፈለገ ቻሌንጅ አድርጎ ያልፋል። እኔ እዚህ ጋር ቻሌንጅ የማደርገው በህዝቤ ነው። ህዝቤ ደግሞ ይሄንን ከቀረፈልኝ አይ 100 ብር ነው ብዬ ተናግሬያለሁ። ባለፈው በቀደም አንተ ራስህ አናግረኸኛል፣ ሬዲዮ ላይ አውርተናል። እና በጣም ነው አይምሮዬን የነካኝ። ከአይምሮ በላይ ነው የሆነብኝ። በስሙ ይነገዳል። ኢቭን 1 አመት ሙሉ ተነግዶበታል። በቃ ይሄ ነገር ይብቃ ይቁም። ምክንያቱም እያለም ሲነገድበት ነበረ። ሰው ሞቶስ እንዴት ይነገድበታል? በነገራችን ላይ አፄ አልሞተም። ለኔ ሄዋው ነው፣ ዘላለማዊ ነው፣ ይኖራል። ግን በሱ እየነገዱ ነው። እኛ 100 ብር ብለን አስቀምጠናል። አሁንም ህዝቡ እንዲያቅልኝ የምፈልገው የአፄን ካሴት የትም ይሁን የትም ቦታ ቢሆን ዋጋው 100 ብር ነው፣ ከሱ በላይ አይደለም። ከሱ በላይ የሆነ ካለ እየተዘረፈ ነው ማለት ነው። በስሙ እየተነገደ ነው። አሁንም እየተነገደ ነው ያለው። ግን በቃ አርፎ ይተኛበት እስቲ ይቅር። አንዳንድ ቦታ ሲዲው አልሰራልንም አለ ይላሉ። ለሱ ደግሞ በቂ ምላሽ ይፈልጋል እና ምንድነው መደረግ ያለበት? ምክንያቱም መደበኛው ሲዲ ላይ አይሰራም። ሲዲ ማጫወቻ ላይ ይሰራል፣ መኪናዎች ላይ ይሰራል። ግን የሚመርጥ ሲዲ አለ፣ የሚመርጥ መኪና ምናምን ነገር አሉት። ኮምፒውተር ላይ አሁን ስትሬት ሄደ ብታስገባ ይሰራል። ለምን ኮፒራይት እንዳይደረግ ተደርጎ ነው የተሰራው። ስለዚህ ኮምፒውተር ላይ ወይ ደግሞ ላፕቶፕ ላይ VLC አይ ቲንክ ባለሳሳት ከተሳሳት ቋርሙ በሱ ነው የሚሰራው። ለምንድነው ኮፒ እንዳይደረግ ተደርጎ ነው። በመደበኛው ሁሌ በመናጫውተው ከሆነ ማንም ሰው ጋር ይሰራል። ግን ኮፒ ለማድረግ ስለሚፈለግ ያን ኮፒራይት ለመከላከል ሲባል ነው እንደዛ የተደረገው ማለት ነው። አሁንም በዚህም በኩል እንግዲህ በዚህ 200 ብር ተሽጦ እንደገና ደግሞ በዚህ በኩል ኮፒ ተደርጎ የዘራፊዎች ሲሳይ እንዳይሆን ያረጋችሁ ጥንቃቄ ነው ማለት ነው። ትክክል። በስሙ እሱን ለማስታወስ እንደ ፋውንዴሽን ነገር እንዳሰባችሁ ሰምቼ ነበር። ኪያ ምንድነው ያሰባችሁት? ያው ባለፈው ምርቃቱ ላይ እንግዲህ ሲዲ ምርቃቱ ላይ ወይ ደግሞ 1ኛ አመቱ ላይ ፋውንዴሽኑን ይፋ አድርገናል። እንግዲህ አፄ በህይወት እያለ ብዙ አላማዎች ነበሩት። ሰው በአላማ ቢቀር ኖሮ እሱ ይቀር ነበር። ምክንያቱም እኔ በሱ ቦታ ብሞትና እሱ ቢኖር ደስ ይለኛል። ምኞቱ ለሰው ያለው አክብሮት ብቻ ነው ያላቅም መናገር አልችልም። ሰው ይሰስታል፣ ከምንም በላይ ሰው ይሰስታል። ለምን እንደሆነ አላቅም። የዋህም ነው ማለት እሱ መግለጽ አልችልም፣ ቃላቶች ያጥሩኛል። ግን በቃ በህይወቱ ባለበት ጊዜ ሰርቶ አልፏል። የሚሰራውን ስራ ሁሉንም ነገር በኩል አይቶ ነው ያለፈው እና እኛ ደግሞ እኔ እዚህ ጋር የሱን ስም ማቆም አለብኝ። እኔ ስቆም ደግሞ ህዝቤ ከኔ ጋር ይቆማል፣ ተስፋ አለኝ። ምክንያቱም እሱ ራሱ ምን ብሏል? እኔ ለህዝቤ ውድ ነኝ ብሏል። ህዝቡ ደግሞ ለአፄ ምን እንደሆነ በፊትም አሳይቶኛል፣ አሁንም ያሳየኛል፣ ወደፊትም አይጥለኝም አውቃለሁ። እና ፋውንዴሽን በስሙ አቋቁመናል። ያ ፋውንዴሽን ወደፊት የሚቀጥል ነው። እንግዲህ እንደ ምኞቴና እንደ ሐሳቤ እሱም ምኞት ነው፣ የሱም ሐሳብ ነው። አጭዬ አይሞትም ብያለሁ፣ አልሞተም ብያለሁ። ታሪካዊ ነው አፄ። ያን ታሪክ ለልጅ ማሳለፍ እፈልጋለሁ። በተጫለ መጠን ደግሞ የጀመርኩትን ስራ እንዳልኩ ህዝቤም ከኔ ጋር ሆኖ ከጎኔ ሆኖ ከግብ እንዳደርስ ፈጣሪ ይረዳኛል፣ ህዝቤም ይረዳኛል የሚል
አሁን የፋውንዴሽን እንደው ያሰብሽው ነገር አለ? ለምሳሌ እንዲህ ቢሆን እሱ በህይወት በነበረበት ጊዜ የሚያስበው ነገር እና የሱን ሐሳብ ለማሳካት ያሰብሽው ነገር አለ? ያው የሱን ሐሳቦች ላይ ነው የሱ ሐሳቦች ናቸው አሁንም በይፋ የወጡት። እሱ ግን ታውቃለህ አንተ ራስህ ምን ሲሰራ እንደነበረ እኮ ማንንም ያውቀዋል አጨኝ። ስለዚህ እሱ ያሰባቸውን ሲሰራ የነበራቸውን ነገር የበጎ አድራጎት ስራዎች ማስቀጠል ነው። እንደዛ ነው። ኪያ አጫሉን በህይወት ካጣም በኋላ ግራሚ እንግዲህ በዓለም አቀፍ ደረጃ ዓለም አቀፍ ስራዎችን የሰሩ ድምፃውያንን የሚያወዳድር የሚሸልም ሲሞቱ የሚያስብ ነውና ግራሚ አሜሪካን ሀገር ነው መቀመጫውን ያደረገው። በሞተበት ጊዜ በህይወት ካጣናቸው የዓለማችን ታዋቂ አቀንቃኞች መሃል አንዱ ብሎ አጫሉን አስቦት ነበር። ስለሱ ጉዳይ መረጃው አለሽ አይደል? ያው እንዳጋጣሚ እንግዱ ማለት ጓደኛው ነው፣ አብሮ አደጉ ነው። ኢቭን አብሮ መወለድ ቁም ነገር አይደለም ይላል እሱ ራሱ። እና እሱን የላከልኝ እኔ ብዙ ጊዜ አላይም እንትን ፌስቡክም ይሁን ምንም አላይም። ግን በጣም ማለት ስሜቴንም የጎዳው ይሁን የነካው ይሁን አላቅም። ማንም ሰው በቲቪም ይሁን በምንም ስለሱ ነገር ያወራ ሰው የለም። ማለት ውጪዎች እንደዚህ ያከበሩት ሀገሩ ላይ ግን እንደምታውቀው ነው አይተከዋል። ማንም እንትን አላለም። ቢያንስ ለዜና እንኳን አልቀረበም። ይሄ ተሰምቶኛል እንዳንድ ዜጋ ማለት ነው። እሱ በህይወት ቢኖር ኖሮ እንዴት ይሆን ነበረ? እዛ ዓለም ላይ እንደዛ የተወራለ ሰው ሀገሩ ላይ ምንም ነገር ማለት አልተወራለትም። ግን ደስ የሚለኝ አጬ በህይወት እያለም ጀግና ነው፣ ሞቶም ጀግና ነው። ስሙ እንዳይነሳ የሚፈልጉ ብዙ ሰዎች አሉ። አሁንም እየተነሳ ነው፣ ወደፊትም ይነሳል፣ ይቀጥላል ማለት ነው። ጀግና በጀግንነቱ ይነሳል። እሱ ብቻ አይደለም። አዲስ ያወጣው ይህ አልበሙ ማልመልሳ አይቲዩን ላይ በዚህ ሰዓት አንደኛ ነው። እግዚአብሔር ይመስገን። አጫሉን ከላይ አንደኛ ሆኖ ስታዩ ምን አይነት ስሜት ነው በወቅቱ ያደረብሽ? በእርግጥ እኔ ያላየሁም። አሁንም ይሄን ነግረውኝ ነው ያው ደውለው ነው የሚነግሩኝ። በተለይ ፌስቡክ የለሽም? አይ ብዙ እንትን አይደለም አለኝ፣ አልተጠቀምም። ባጫሉ ስም ፌስቡክ የተለያዩ አካውንቶች አሉ። ግን አሁን ኦፊሻል አድርገን በሱ ስም ከፍተናል። ዩቲዩብም ተከፍቷል፣ በሱ ስም የተከፈተ አለ። እሱንም ቢሆን እኔ ብዙም ገብቻ ላይ አሁን በራሱ ዩቲዩብ ዘፈኖቹ ተለቀዋል። በዛስ እንደው ናጅሬ አልመጡ? ምክንያቱም ቅድም ስትይ ነበረ በሲዲ ሲወጣ 100 ሲባል 200 ይላሉ፣ 250 ድረስ ይሸጣሉ። ኮፒ እንዳይደረግ ሲደረግ ሌላ አማራጭ ማርገው ወይ በፍላሽም ሊገቡ ይችላሉ። ያው ታውቂዋለሽ በጣም ችግር ነውና ዩቲዩብ ውስጥ ላይ ራሱ እንደዚህ መረጃዎች የሏችሁም? የሱን ስራ ዘርፎ የመጫን አሉ፣ ግን የጫኑ አሉ። አሁንም እየተከታተልን ነው፣ የምንችለውን ስራ እየሰራን ነው። ያው በዚህ አጋጣሚ እንግዲህ ያጬን ዘፈንም ሆነ ምንም በቃ ስለሱ ነገር አገርም ውስጥ ይሁን ውጭም ሀገር ላይ ይሁን እንደ መልእክት ይሁንልኝና የምትወዱት ከሆነ በቃ በስሙ አትነግዱ ነው የምለው። ያው የሱ ዩቲዩብ አለ፣ የሱ ፌስቡክ አለ፣ ከሱ ላይ ተጠቀሙ ነው የምለው መልእክቴ። አንዳንዶች ያጫሉ ታሪክ ፊልም መሆን ይችላል፣ ከፊልምም በላይ ነው ይላሉ። እንደ መታሰቢያነት ሲወራ ሲጻፍ ስላየው ነው። በሱ ጉዳይ ላይ ለምሳሌ ኪያ ምን ታስባለች? እንግዲህ ስራና ተግባር ይለያያል፣ ወሬና ተግባር ይለያያል መሰለኝ። ሰርተን ብናሳይ አይሻልም? እስኪ ደግሞ እንደ ጓደኛ ብዙ ነገር ቀደም ብለሻል። እንግዱ ጭብሳ በጣም ረድቶኛል ብለሻልና እንደ ጓደኛ አጫሉ ምን አይነት ሰው ነበር የሚለውን አብረን ብናይ ፍቃድሽ ከሆነ ብዬ ነው። ይምጣ እንግዱ ይምጣ። እስኪ ወደዚህ ሸኙት። እንግዱ እያወራን ነበር እንግዲህ ያው ስለ አጫሉ አዲስ አልበሙን እዚህ ለማድረስ ብዙ ፈቅተዋል። መወለድ እንግዲህ አንዳንዴ ወንድም በመወለድ ብቻ አይደለም በጓደኝነትም ውስጥ ይገኛል ስትል ነበር ኪያ። እውነት ነው። ከአጫሉ ጋር ጓደኝነት እንዴት ጀመራችሁ? እንዴት ጓደኛ ሆነ? ቅድም እኔን ስናገር ነበር ሰምተሃል መቼም። እኔን እንግዲህ ያው ከአጫሉ ጋር አንድ ሀገር ነው የተወለድነው፣ አምቦ ነው የተወለድነው። ሁለታችንም አንድ ሰፈር ነን፣ 06 ቀበሌ፣ ልዩ ስሙ አራዳ ይባላል ሰፈራችን። እንግዲህ አጫሉ ያው ህፃን እያለ አንድ አካባቢ ነው የምንውለው። ያው ከብትም አለ እንደዚህ አንዳንድ ነገሮችን እያደረግን ኦልሞስት 17 አመቱ ነው እሱ። እኔ ከ11 እና 12 እዚህ ገባው። እሱ ወደ ወይኒ ቤት ነበር 5 አመት። ከወይኒ ቤት ከወጣ በኋላ
አልበም ለመስራት ወደ አዲስ አበባ ከወጣ በኋላ እንዳጋጣሚ እኔ ተከራይቼ የምገባበት ግቢ የነበረ ልጅ ነበረ የመጀመሪያው አልበሙን የሰራለት ልጅ ታምራት ከበደ ይባላል አሁን አውስትራሊያ ነው ያለው እሱ ተከራይቶ እዛ አንድ ትንሽ ቤት ተከራይቶ አንድ ግቢ ውስጥ ነውና ይሰራሉ እንዳጋጣሚ አየሁት ምን ሰራለ ምናምን መውጣቱን ይብናል አልሰማውም ማለት ነው እሺ ደነገጥኩና እኔ ደግሞ ያው ፊልድ ነበር የምሰራው እንደዚህ አልበም ጀምሬ ነው አለኝ ኧረ በቃ ትየት እዚህ ታምራት ችግር የለውም አልኩና ከአምቦ የተመላለሰ ነው የሚሰራው ያ12ኛ ክፍል ነበር ከእስር ቤት ወጥቶ 12 በቃ አወራን እንደዛ ችግር የለውም በቃ እኔም እዚህ ግቢ ነኝ ፊልድ ነው የሚጠባችሁ ከሆነ ያው እዛው በኪቦርድ ላይ የሚሰሩት አንድ ኪቦርድ አስቀምጠው አልጋ ላይ ምናምን የተሰራውና በ6 ወር ውስጥ ኦልሞስት እስር ቤት ነው ብዙ ነገሩን የጨረሰው 6 ወር አንሶሶ ዳዴ ሲወጣ ማለት ነው ከዛ እኔ ዝም ብዬ የሙዚቃ እንዲሁ ስሰማው ግን ከኦሮሚኛ ቢቶች ተለየብኝና በቃ ዝም ብዬ ፎክራለሁ እኔ ሳይወጣ ተጠብቁላለሁ ጓደኞች ያሉኝና እኔ በጊዜ ከገባው ሜት ሄደ ሙዚቃ ሊያዳምጥ ገባ ይሉኛል ይዙብኛል ጓደኞች አዛ እንደምንም በ6 ወር ውስጥ አለቀና ያ ነገር ለመሸጥ እንትን ተባለ ያ ብዙም በወቅቱ ያኔ ገበያው ማርኬቱ የኦሮሚኛ ሙዚቃ ቤቶች ግዢውን ብዙ ስላልሆነ በቃ ላዳ ተከራይተን ሲዲ ያላት ላዳዋ ማለት ነው መድኃኒዓለም ነበርን ለናሳየው ለአባገዳ ሙዚቃ ቤት ጣይር ይባላል ይዘን ሄድን ሲዲውን ላዳ ውስጥ ሆኖ ሰማውና እዛ በጣም ተመቸውና የጂማው ዘፈን የለም አንሶሶ ዳዴ ውስጥ በቃ ጃምቦ ጆቴ ደግሞ ያኔ ገና አውጥቶ እነሱ እንትን ብሏል ትንሽና በቃ ለጃምቦ ሊያሰማው ፈለገ እሱ ነበር ያሳተመው የሆነ ለጃምቦ ያሰማው እንደነገው አሰማው በጣም አሪፍ ካሴት ነው አለው ከዛ በኔ ወጪ ግን አለ በቃ እኔ ወጪውን ይችላልው አንድ ጂማ ሰፈን ስሩ አለ አባገዳ እሺ ያልና ስሜ ቶፋ ይባላል እሱም አሜሪካን ያለው በዛው አጫሉና ስሜ ከተገናኙ በቃ ማይሰሩት ነገር የለም ግጥም ጻፈ ዜማ ተሰራ አንሶሶ አንደኛ ዘፈኑ ነው ቁጭ ያለው ከላይ ሆነ 11ኛ ዘፈን ከዛ በመላው ኦሮሚያ ላይ ቡም አረገ እንደገና ቪሲዲ ሰሩ ከጃምቦ ጋር እንደገና በጣም ገበያውን የተቆጣጠረ አልበም ነበርና ተውቃችን ከዛ ነው ጀምሮን እናጫሉ አጫሉ ምን አይነት ሰው ነበር ትላለህ ይሄ ጥሩ ጥያቄ ነው ባይዘኔም ስፈልገው የነበረው ያው እኔ እንደማቀው ሁሉም ሰው አጫሉን ቢያቀው አንተ ለምሳሌ አሁን ካወቀው በኋላ በርቀት ብዙ ይወራበታል አጫሉ እንዲ ነው አጫሉ ስትቀርበው አጫሉ ማለት እኔ እንጃ እኔ አሁን በዘፈኑ ሰው አንተ በዘፈኑ ሊያቀው ይችላል እኔ በጣም እንተራረባለን ከኔ ጋር ማለት ነው በጣም ነው እንከራለደው አው በጣም ከሚባለው በላይ ማለት ነው በቃ ሳቅ ይወዳል ጫወታ ይወዳል ዘረኛ አይደለም ያው በማንነቱ ማንንም ሰው ማንነቱም ይጠላ የለም ባይዞ ዘረኛ ነው የምትለው እኮ ሰው የሆነ አንተ የሰውን ድንበር አልፈ ብትነጋ በዛ በማንንም አይደራደርም እሱም ተናግሮታል ፋና ላይ መሰለኝ ዘረኛ ነህ ሲባል ዘረኛ አይደለም ጎሰኛ ነው ልባል ይችላልው ዘርማ አለኝ ጉዳይ ላይ አልበቀልኩም ብሎ ፋና ላይ ተናግሮ ነበር እና በጣም እኔ እንዴት ሁሉም ሰው በቃ ሜቢ አሁን የቀራረቡ ሰዎች አሉ አሁን አርቲስቶች እንደዚያማ አጫሉ እንዲያነሰው ነው ብለው በጣም ብዙ ነው ያውቃለሁ አሁን አብሬው እኔ አሁን እሱ የሚሄድበት ሁላ ከውጭ ሀገር ውጪ ነው ከሀገር ውጪ አልሄድኩም እንጂ ሀገር ውስጥ አብሬው ነው መንቀሳቀሰው እሱ ማለት ነው አይደም እኔም አብሬው ሄዳለሁ በጣም በቃ የሄደበት ሁላ ግን አዲስ ራሱ አሁን ከማረፉ 1 ወር በፊት ነው መሰለኝ ድሬዳዋ ሄደን ነበር 3 ሳምንት ምናምን አብረን እኔ አዲስ እሱ ሄደን ነበር የአዲስን አልበም እየገመገመን እያወራን እየሰማን ደርሰን የመጣነውና በጣም አጫሉ ዘረኛ ነው ለሚሉት አንዳንዴ ለሚዲያዎችም ማለት የምፈልገው ነገር አለ ባይዘ ብዙ ኢንተርቪዎችን ሰጥቶ ይዛሉ አንዳንዴ ያስቀምጡና ልክ አሁን አጫሉ ካረፈ በኋላ የወጡ ሚዲያዎች የወጡ ስራዎች እንዲህ አይነት ሰው ነበረ ከሚባል ሚዲያው የሆነ እኩል ቢያረጉት አሁን ግን አድሎ ባይኖር ወደ አንድ ወገን ውስጥ ለእንትን ባይሰራ አጫሉ ማን እንደነበረ በወቅቱ ሰው በጣም አሁን እዚህ ከተማ ውስጥ አጫሉ ዘረኛ ይለክፉታል እኔ አብሬ ብዙ እዚህ ወደ 6 ቦታ 5 ቦታ ተጣልቷል እዚህ ከተማ ውስጥ ማለት ነው ከሜዳ ተነስተው ነው እንደዚህ በቃ ሚዲያው ያን ነገር መስራት ይችላል ሚዲያ ላይ ብዙ ነገር መስራት ይችላል መጥፎም ጥሩም ማድረግ ይችላል ስላጫሉ ሰው መቼም ሳትነካው ዝም ብሎ ከሜዳ ተነስተው አይዘልብም ማንንም ሰው እኔም በወንዝም ማለት ነው አጫሉ ታዋቂው አጫሉ አይደለምና
እና በጣም በተለያየ አጋጣሚ ተነኮሰ። አንተም ያው ሰዎች አላወቁትም። አንዳንድ ሰዎች አላወቁትም። እኛ እንደምናውቀው አንተ እንደምታውቀው ለምሳሌ ከተረዳው ሳታውቀው ያው አጫሉ ኃይለኛ ነው ልትለው ትችላለህ አንተ። ማንም ሰው ሊል ይችላል እና ሁሉም ሰው ቀርቦ ተረቶት ቢሆን እንደኔ ይላልው እና አጫሉ ሁሉ ነገሩ በቃ ተጫዋች ነው። እኔ አንዳንዴ ይቆጨኛል። ለምን ሰው ሲለይ ነው ሁሉ ነገር የምታውቀው። የሚሰራቸውን ነገሮች ሁላ ዝም ብለህ ቪዲዮ አድርገህ እንኳን ብትይዝ ብዬ እቆጫለሁ። ለምን በጣም ድራማ ነው በቃ። አንዳንዴ ሲነግር አንዳንድ ነገሮች በአክሽን ሁላ ያሳያል ተነስቶ ምናምን ምኑ አይጠገብም። ግን ማጣት የለብንም ሰው አጣን። እንግዲህ እግዚአብሔር የፈቀደው ነው እንግዲህ። ምን ያህል ፐርሰንት አልቆ ነበር አልበሙ? ምናልባት ኪያ አጫሉ ቢኖር ኖሮ ምን ይጨምርበት ነበር? እሱ ቢኖር ከዚህ በላይ ያምራል። አሁን ቆንጆ ነው ለኔ፣ ለሱ ላይሆን ይችላል። እዚህ ጋር እሱ ነው እንግዲህ ቢኖር ኖሮ። እንደ ባል ምን አይነት ሰው ነበር? ቤት ውስጥ ምን ያስደስተው ነበር? አጪን ልገልጸው አልችልም ብያለሁ። መጀመሪያም አይገለጽም። በቃ ለኔ ሁሉ ነገሬ ነው። ኢቭን እኔ እናት አባቴን ብዙም እንትን የለኝም፣ ግንኙነት የለኝም። ግን ከእናት ከአባቴ ጋር ጥሩ ግንኙነት እንዲኖረኝ ያደረገኝ እሱ ነው። ለምን እነሱ ጋር ስላላደግኩኝ ባዕድ መስሎ ነው የሚታዩኝ። ባዕድ ይሻለኛል እኔ ከቤተሰቤ። ወንድሞቼን እህቶች፣ አንድ እህት ነው ያለችኝ። ያቺ እህቴን እንደ እህቴ አላይም ነበረ። ግን እሱ እየተቆጣኝ ነው። አንድ እህት እኮ ነው ያለችሽ ለምንድን ነው ይለኛል። ማለት እንደ ባዕድ ነው እኔ የማስባቸው። ግን አጬ ለኔ ሁሉ ነገሬ ነው። በቃ እኔ እንጃ የሆነ በቃ ምን ጨለማ ውስጥ የሚበራ መብራት ታውቃለህ? አሁን ለኔ ይቻለም እንደዛ ናት ለኔ ማለት ነው። መኖር ከተባለ በቃ ትኖራለህ። ደግሞ ልጆቹ አሉ። በሱ ውስጥ ልጆቹ ነው ያለው። በልጆቹ ውስጥ እሱ ነው ያለው። ያ ነገር ያጸናኛል። ሞር ደግሞ የሆነ በቃ በኮንፊደንስ እንድንቀሳቀስና እንድራመድ ያደረገችኝ ወቢ ናት። ወቢ ማለት በቃ እንዴት እንደምገልጻት አላውቅም። ገና ትንሽ ልጅ ናት። ኢቭን ፊቴ ሲቀያየርባት ታውቃለች። ምን ሆነሽ ነው ትለኛለች። ማን አናደደሽ ደግሞ ትለኛለች። እሷና እሱ ደግሞ ያላቸው ግንኙነት እኔ እንጃ። እኔ የምትረሳው ማለት እሷ ተመልሳ እኔን ስታጽናናኝ እግዚአብሔር ወይ እሷን አሳድግልኝ ማለት ለእሷ መሳሳት ጀመርኩ። አሁን ለምን እኔ ምን አይነት ጥያቄ ትጠይቀኛለች? በጣም ካላት ግንኙነት በጣም እሱ እስኪገባ ድረስ አችልም አተኛም። ግጥም አንብቦ ነው የሚያስተኛት። እና እሱ ሞቶ እስከ 2 ሳምንት ድረስ እኔ ወደ ራሴ አልተመለስኩም። ካሁን አንቺው ትለኛለች፣ ካሁን ደዊ ትለኛለች እያልኩ ግን የሚገርም ነገር አላለችኝም። እና ገረመኝና 2 ሳምንት ሲሆነው በቃ አሁንስ እነግራታለሁ በቃ ወይ ደግሞ ጠይቃታለሁ ብዬ ሲስተርን ነው ልንገራት ስላት አይ እንደዚህ እንዳትነግሪያ በግጥም መልክ እንንገራት ትረዳናለች አለችኝ። ገባውኝ አልነገርኳትም። ከዛ መጣችና ኪያ አያታችን ሞታለች፣ እናቴ እናት አኮ ትልቋ ሞታለች አይደል አለችኝ። አዎ እግዚአብሔር ጋር ሄዳለች አይደል አለችኝ። አዎ አልኳት። ከዛ አባቢቲም ሄዷል አይደል ነው እንደዛ ነው ያለችኝ። ከዛ ደነገጥኩኝ እና ለምንድን ነው እንዲያልሽኝ ስላት አይ ምንም አለችና ታስቀይሳለች ደግሞ የምትገርም ነገር በጣም ነው የምታስቀይስ። ከዛ በሁለተኛ ቀን እንዲሁ ቁጭ አልኩኝና ወብዬ ማናፈቀሽ አልኳት። በቃ ልናገር ብዬ ማለት ነው። ሚሴን አፈቀችኝ አለችኝ። ሌላስ ማናፈቀሽ ስላት አለም ገና ቤታችን አልናፈቀሽም ስላት አይ አልገባም እዛ ቤት አለች። እሺ አባቢት ያልናፈቀሽም ስላት እንዴ እሱ እኮ እግዚአብሔር ጋር ሄዷል አለች። ልክ በዚህ ሰዓት የሆነ ከላይ ላይ ብድግ ብሎ የተነሳ ነገር ነው ያለው። ለምን የጨነቀኝ የነበረው ለሷ ምን አስረዳለው ገባ። ማታ እሱ ሲቆይ ደውይ ትለኛለች። እሱ ሳይመጣ አተኛም። እሱ መጥቶ ግጥም አንብቦላት ምናምን ነው የሚያስተኛት። እና እግዚአብሔር ይመስገን እግዚአብሔር በአንድ በኩል ሲቀጣ በአንድ በኩል ይክሳል። እኔ እሷ ጽናቴ ናት። በቃ ትልቅ ጉልበት ኖሮኝ እንዲህ በቃ በኮንፊደንስ ይሄንንም ስራ እንድሰራ ያደረገችኝ ምንም በቃ ሁሉም ነገር አጪ እንዳልሞተም በሷ ውስጥ አይቻለሁ። ለዛ ወቢን እኔ እንጃ እግዚአብሔር ያሳድግልኝ ነው የምለው። ትልቁ ነገር በዚህ እድሜዋ እንደ ትልቅ ሰው አስባ አንዳንዴ ደግሞ ቁጭ ብዬ እንዲህ በሐሳብ ስጠፋ ኪያ ምን ሆንሽ ትለኛለች። አባቢቲ ናፈቀሽ ነው የምትለኝ። አንቺ እግዚአብሔር ምስክሬ ነው። ከዛ አሁን ናፈቀኝ ስላት ታዩ በቃ እኛን እነሱ ጋር የምንሄደው እንጂ እኮ እሱ እኛ ጋር አይመጣም ትለኛለች። እና ትንሿ ደግሞ በጣም ታስቸግረኝ ነበረ። ውጪውን ታይና አባቴ አይመጣም ትለኛለች። ክላክስ ያደርጋል ሁሌ ሲመጣ።
ለምንድነው አባቴ ዞሮ የማይመጣው? ተብታባና ትኮላተፋለች። ግን በዛ እንትን ውስጥ መናገር ወይ መመለስ ያቅተኝ ወይ ብዬ ንገሪያት እላታለሁ። ቁጭ ታረጋትና ሚልኩኮ እሱ አይመጣም እኛ እንሄዳለን። መጀመሪያ ግን ኪያ ትሄዳለች፣ ቀጥላ አንቺ ትሄዳለች። ከዛ እኔ ግን ትላለች አንቺንና ጊፍቲን ይዤ እሄዳለሁ ትላታለች ማለት ነው። እና እንደዚህ ስትል እሷ እንደዚህ ከሆነችልኝ እኔ ለምን አዝናለሁ? አጬ ያልሞተም በቃ በወቢ ውስጥ አጬን አይቻለሁ። እና ትንሿም አሁን የሷን ሰምታ እንደዛ ነው የምትለኝ። የሆነ ነገር ከከፋኝ እንዳይከፋኝ አደርጋለሁ በምችለው አቅም። ግን አንዳንዴ ኦቨር ሆኖ ሲመጣብኝ ሰውነሽና ሲመጣብኝ ቁጭ ብዬ እንትን ስል ትመጣና ኪዩኮ አባቢቲ ናፍቆሽ ነው ትለኛለች። አዎ ስላት በቃ ታዩ እኛንን የምንሄደው እንጂ እኮ እሱ ወደኛ አይመጣም ትለኛለች ማለት ነው። እና ይሄ በቃ እሷ እንደዚህ በመሆኗ ትልቅ ጥያቄ የሚሆንብኛል ብዬ ሰጋ የነበረው እሱን ነው። እግዚአብሔር ይመስገን እሷ እንደዚህ ከሆነችልኝ እኔ ለምን አዝናለሁ? አሁን ያጫሉ ዘፈኖች ወይ ስላጫሉ ቴሌቪዥን ላይ ወይ መገናኛ ብዙሃን ላይ ሲቀርብ እንዴት ነው? የሚገርም ነገር ቤቴ ውስጥ ብታይ የአባቢቲ ፎቶ ብቻ ነው ማለት ያጬ ፎቶ ብቻ ነው ያለው። እና ብዙ ሰው ሲመጣ ቀና ብሎ ማየት አይችልም። ኢቭን እኔ ራሴ መጀመሪያ አካባቢ ሲሰቅለው ቀና ብዬ ማየት አልችልም ነበር። እዚህ ፊት ለፊቴ ካለ ተነስቼ ነው እዚህ ጋር መቀመጠው እንዲዞሪ ማለት ነው። አዳፕት እያረኩ መጣው እና ሰውን ቤት ሲመጣ ሀብታሙ ታላቅ ወንድሙ ራሱ አንሹ ይሄን ፎቶ አለኝ። ለምን አልኩት። ልጆቹ ምን አይነት አይምሮ ይኖራቸዋል አለኝ። ምንድነው የኔ በጭንቅላቴ ውስጥ የነበረው ምንድነው የሱን ዘፈን መጀመሪያ ማዳመጥ አልችልም። ከዛ ቀስ እያልኩኝ ያዳመጥኩ አዳፕት እያረኩ ስመጣ አሁን እንደፈለኩ ባዳመጥ ምንም አይመስልኝም አለ ከኔ ጋር ገባህ። አሁን እነሱም ያን ፎቶ ሲያዩ ሄደው ሌላ ሰው ቤት ቢያዩ አዲስ ይሆንባቸዋል። ይሄ እኔ እንትን ነው የኔ ምኞትም ነው የኔ ሐሳብም ነው። ያንን ፎቶ ግን ሲያዩ በቃ ሁሌ ያዩታል አባቢቲ ይላሉ። ኢቭን ሞባይል ራሱ ሲያዩት ይስሙታል አንስተው ማለት ነው። ሌላ ቦታ ላይ ሄደው በድንገት ሲያዩ ይደነግጣሉ። ግን አብራቸው ካደገ በቃ እንደሌላ ያውቃሉ። እያደጉ ሲመጡ ደግሞ በእድሜ ደረጃቸው የምታስረዳቸው ነገር ነው። ብዙ ሰው ብሎኛል አንሺ ፎቶውን ብሎኛል። አላነሳም። ሌላ ሰው ቤት ሄዶ ወይ ሌላ ቦታ ሄዶ ቢያዩ ይጠይቁኛል። ለምን ጥያቄ ይፈጥርባቸዋል እያወቁ ይደጉ የሚለው ነው። እግዚአብሔር ይመስገን አሁንም እላለሁ አጬ አልሞተም፣ ወደፊትም አይሞትም። ከምንም በላይ ከታሪክ በላይ ሆኖ ይኖራል። በዚህ አጋጣሚ ልጆቼ ደግሞ በቃ እንዴት ነው የሆነ አቅም እንዲኖረኝ አድርገውኛል። በተለይ ወቢ ከምንም በላይ በቃ ግን እንዴት ነው የዘፈን ወይም ደግሞ የተለያየ ነገር ልጆች ቢሆኑ አይነት ነገር አይተሽባቸዋል? ዘፈን ይወዳሉ። እንደውም አጬ ራሱ በስማምኝ ልጆች ምንድናቸው ይጨፍራሉ በሱ ዘፈን። ኢቭን የከሚሲውን ዘፈን ወቢ በድምጿ ትላለች። አዲሱን ማለት እቤት ሲያንጎራጉር ትሰማለች። ስትሰማ እና ትላለች። ገለቶማን በድምጿ ትላለች። አንድ ደግሞ የሰጅርታን እሱንም ትላለች፣ ትዘፍናለች። አሁን ሲከፈትላቸው እንደፈለጉ ነው የሚዘፍኑት። እና የዘፈን አድናቂዎች ይሁኑ አላቅም ብቻ አለ ስሜቱ አላቸው። ሶስቱም ናቸው። ትንሿ ራሱ እንግዲህ እንሳልጅ ናት። እንግዲህ ይገርመኛል። የስንት ወር ሆና ለምን የ2 ሳምንት ምናምን ሆና የሰጅርታን ሰጠኝ። እሱ እንግዲህ የሞተው ሚልኪ 34 ቀን 1 ወር ከ4 ቀን ሆና ነው። እና የሱን ዘፈን እኔ አልቀበለውም እንዲህ ይዞ መጣና ኪያ አዳምጪ ሲለኝ እስቲ አንጣ ብዬ በእኔ ሞባይል አስተላለፍኩኝና ከፍቼ ቁጭ አረኩ። ማለት ለየት ያለ እንቅስቃሴ ያየሁባት ገና 2 ሳምንቷ ነው እንግዲህ። ከዛ እንዴ ለካ ህፃናቶችም የሆነ ስሜት ይኖራቸዋል እንዴ ብዬ አልተኛም ስትለኝላ ከፍትላታለሁ። ሚልኪ ደግሞ ከእንቅልፍ አልነሳም ካለችኝ በዘፈኑ ነበር መቀሰቅሳት። ዘፈን ስከፍትላት ትነሳለች። እና ሁሉ ሶስቱም ስሜት አላቸው። በቃ መጨረሻቸውን እንግዲህ አላቅም። እስኪ ደግሞ አንድ እንግዳ ወደዚህ ጠራ ላድርግ። ባለፈው እንደውም በታዲያስ አዲስ የመዝናኛ ዝግጅት ላይ አውርቼው ነበረ አዲስ ሙላት። እሱም ልክ እንደ እንግዱ በጣም ብዙ የለፋ የደከመ ነውና እሱንም እንጋብዘውና ትንሽ ነገር እናውራ። አዲስ ወደ መድረኩ እስኪ። እንዴት ናችሁ? ሰላም ነው? ኪዩ ይዘሻል እዚህ ይሆናል። እሺ አዲስ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለን። እንደው ባለፈው ስናወራ ነበር ሬዲዮ ላይ የአጫሉ ካንተ ጋር የተጣመረበት ሀገርኛ የሆነ የአማርኛ ስልት በቅርቡ ይለቀቃል ስንል ነበር።
እንደውም ቅድምም እሱም ሲናገር ነበር አልበሙን በተመለከተ እየገመገምን ድሬዳዋ ሄደን ሲል ነበር። እንግዲህ ከአጫሉ ጋር እንዴት ተዋወቃችሁ? ትንሽ ቆይቶ ብሏል። ያው ዋናው ምክንያት እንግዱና ይመር የሚባል ዘመድ አለኝ፣ ይመር ሙላቱ። ከሱ ጋር ነው አምቦ እንሄድ ነበር ምናምን በስራ ምክንያት ኦልሞስት 12 ዓመት ምናምን አይደል እንግዲህ። እዛ ያኔ ተዋወቅን። ከዛ በኋላ አንድ ላይ የምንኖር ነበር። መድኃኒዓለም ጎረቤት ሆነን እኔ ጋር ምናምን ዘፈኖችን በቃ እኔ የምሞክር ነበር ያኔ ምናምን ብዙውን ነገር በተለይ ከእንግዱ ጋር ስለሆነ ሁሌ የሚያሳልፉት አንድ ላይ አብረን ብዙ ያሳልፈናል ያኔ። ከዛ ያው ብዙ ታሪክ አብረን ያሳልፈን ረጅም። እማውዴ የዜማው መጠሪያ ነው። ሀሳቡ እንዴት መጣ? ምክንያቱም ያልተለቀቀ አዲስ ነጠላ ዜማ አለና አንተና እሱ የሰራችሁት ስለ ሀገር ነው። እኔ በግል ሰምቼዋለሁ። በጣም የሚመስጥ ሀሳብ ይዟል። እንዴት ተሰራ ይሄ ነጠላ ዜማ? አልበም ላይ የነበረ ዘፈን ነው። አሁን እኔ የማወጣው አልበም ላይ እኔ የሰራሁት ዘፈን የነበረ ነውና ድሬዳዋ 3 ሳምንት አካባቢ ሲቀረው ከማረፉ 3 ሳምንት አካባቢ ምናምን ሄደን ነበር። እኔ እንግዲህ ቅድም እንዳለ አጬ ሆነን እና እየሰማን ነበር የኔን ዘፈኖች። ይሄን እንደዚህ አድርገው ይሄን እንደዚህ በቃ እንደዚህ አይነት ሀሳቦች እየሰጠን ምናምን የሚስተካከሉትን ነገሮች እና ቶሎ ጨርሰን እናወጣዋለን ምናምን እያለ በቃ በኢነርጂው ነበር እየሰጠን የነበረውና ያን ዘፈን በጣም ወደደው እና እንደዚህ አድርገን እንዝፈነው እንደዚህ ምናምን የሚል ሀሳብ አጬ ነው ያመጣው። ከዛ እንስማው ቀርተነው ገባ ያንን ፓርት አጬ። ከዛ እኔ ነኝ እንደውም አይ ይቅራጬ ምናምን አልኩኝ። የሆነ ነገር ብቻ ፈራው። ጥሩ አይደለም ለምን ምን አገባ እኔ እኮ ነኝ የፈለኩት ምናምን። አይ አጬ ኧረ የሆነ ነገር ቢሆንስ እንዴ ምን ነካ? እኔ አድኮ የሚገርም አንድ እውነት ዛሬ ይናገራሉ ማለቴ ሁሌ ይገርመኛል። የሆነ ነገር ብትሆንስ እንግዲህ የሚያውቃል አድኮ ነው አንድ ቀን ሞታለሁ ይላል። በጣም ነው ማለት የሚቆጨኝ። ከዛ በኋላ አንዳንድ ሰዎች ራሱ ብለው ነበር የሚያውቁ እንዴት ነው እሱን ዘፈን እንደማ ሆነ አውጣት የለብህም አይነት ፍራቻ ነሱ። ለኔ ቃሌ ነው ምንም ነገር ቢመጣ እሱም አልፏል እንኳን አደርገዋለሁ። ደግሞ ስለምንም እንደሆነ ሰምተዋል። ፍቅር የሚሰብክ ሀሳቡ ሰፋ ያለ ዘፈን ነው እማውዴ። እና አሁን አዲስ አልበም ውስጥ ይወጣል ወይስ ለብቻው ነጠላ ዜማ ይወጣል? ተማክረን እንወስናለን ሁላችን። አይ ይወጣል በርግጥ ግን እንደ ልክ አሁን እንግዲህ እንግዱም ሲናገር ነበር ስላጫሉ። ምን ስላጫሉ ስታስብ መጀመሪያ የሚመጣብህ ምንድን ነው? ያው ተጫዋችነቱ ምናምን ይመጣብሃል። በጣም ቀልደኛ ነው። ስራ ላይም ደግሞ ከልብ ነው። በማገዝ ደረጃ ለሰው በመድረስ ደረጃ ደግሞ ልነግር አልችልም። ያው አንዳንድ ያው ሰው ካለፈ በኋላ ምናምን እንደዛ ማለት ብዙም እንትን አያደርግም፣ ግን ከልቡ ሰው ነው። ከአዲስ ሙላት ጋር አጫሉ የሰሩት እማውዴን ትንሽ ነገር ብንሰማ ከፈቀዳችሁ። ከያምን ትያለሽ እስኪ እንስማውና ደሞ ምን ጣለብኝ ልጅሽ ቤት ማን በክፉ አየብኝ ልጆችሽ አላሜን ያሁን በዚህ ዘመን በርስት ይጣላል ቢሉኝ እንዴት ነው? ልጆችሽ አላሜን ያሁን በዚህ ዘመን በርስት ይጣላሉ ቢሉኝ እንዴት ልመን? ያልሽኝን አትርሽ የተያስቢበት መቼም ፍርድ አያውቅም ሲያዝንና ታንጀት። ያልሽኝን አትርሽ የተያስቢበት መቼም ፍርድ አያውቅም ሲያዝንና ታንጀት። ሸምጓይ ግራ አባባይ
የቀረሽ ለወይ አለሽ አስተዋይ ነገን ስሚው ስሚኝ ያለቀን ያልፋል ይህም ቀን ያልፋል ልጅሽ ወንድሙን ያቅፋል ይኑርሽ በእኛ ተስፋ ምንም ጊዜው ቢገፋ አሁን ውዴ አሁን ውዴ አይተውት ነገር ያንገበግባ አንድ እናት ነገር እስኪ ከዚህ ሐሳብ ከዚህ ስሜት ወጣ የሚያደርገንን ደግሞ አንዳንድ ነገሮች እናውራ ኪያ ይዞሽ አሁን ምን ያህል ኮፒ ታተመ አሁን ወደ 300,000 ያሳተመና ያሰመው ወደ 500,000 ነው በርግጥ ይሄን ኮፒ ስናሳትምኛ ያን እሱ ኖሮ ብያለሁ እሱ ኖሮ ለህዝቡ ቢገልጽ ደስ ይለኝ ነበር አጪ ታሪክ ነው ብያለሁ ስለዚህ ህዝቡ ደግሞ በታሪክ የሱን ሲዲ ያንዳንዱ ቤት ቢደርስልኝ ደስ ይለኛል ብችል ለሁሉም ባዳርስ ደስተኛ ነኝ እስካሁን ያለው ደግሞ 300,000 ነው ከዛ ፍላጎት ታይቶ ይጨመራል ማለት ነው እስከ 500,000 እንትን ብለናል አስበናል ከዛ በላይ ምን ያሰብነው በሐሳብ ደረጃ በህይወት ዘመኑ አንድ ዘፈን ሰርቶልሽ ነበር ላንቺ ስለሱ ዘፈን እሱ ትንሽ ንገሪኝና ሰርፕራይዝ ስላለኝ ነው ኪያ ከርሰሌ ያለ ነው የጻፈው እሱን ዘፈን ማለት ነው ኦልማንኬ ቱልፋቴ ነው የሚለው እኔ እንዳልኩ የዘፈን አድናቂ አይደለሁም ብያለሁ አሁን ነው እንግዲህ ምን ይለኛል መሰለ አንቺ ምንም አልመስልሽም አይደለ ይለኛል እንዴ ምን እንድትመስለኝ ትፈልጋለህ በቃ የሆነ ዝም ብለሽ ነው አይደል ትንሽ እንኳን አታደንቂኝ ለምን አደንቅሃለሁ በቃ ትዘፍናለህ በቃ ድሮም አውቃለሁ ዘንድሮም አውቃለሁ የተለየ ነገር የለም እኔ ጋለዋለሁ ድሮም እኮ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይለኝ ነበር አሁን ነው የገባኝ ገባክ እሱ አሁን የሚቆጨኝ ነገር አጪ ጎበዝ ብዬው አላቅም ማለት ሲሰራ ምን ሲል ጎበዝ ብዬው አላቅም አንድ ቀን ብቻ ነው የእንትን ላይ ሚሊኒየም አዳራሽ ላይ ሲዘፍን አየሁት ልጆቼ ሴቶች ናቸው እና እንዳጋጣሚ እቺ ሶስተኛዋ ነው ለምን ማለት የመጀመሪያ ልጄ ሴት ብትሆን ይል ነበር ምኞቱ ነው እሱ እና በቃ አሁን ተወልድ ወንድ ልጅ በወለድኩኝ እሱን የሚተካ በየ ወንድ ልጅን የተመኘሁት ያን ዕለት ነው መድረክ ላይ አየሁትና ግርማ ሞገሱ ምናምኑ በቃ ገረመኝ ትኩር ብዬ ነው ያየሁት ቁጭ ብዬ ሌላ ጊዜ አላየውም እንደፈለገ ቢዘፈን ያን ዕለት ለምን እንዳየሁት አላቅም እና አልነገርኩትም ነበር ልክ እቺ ሶስተኛዋ ልጅ ስትወለድ አጪሪኩ ወንድ ልጅ የተመኘሁት አንተ መድረክ ላይ አይቼ ነበር ግን እግዚአብሔር አልፈቀደም ሶስቱም ሴቶች ሆነዋል ግን ማለት ተይ እባክሽ ሴቶች ራስ ከወንዶች ይበልጣሉ አለኝ ዋናው ጤነኛ ልጅ ይስጠኝ አለኝ እና የሚቆጨኝም አጪ ጎበዝ ብለው ኖሮ ባደንቀው ኖሮ አለ ከኔ አንደበት አድንቆትና አግኝቶ አያውቅም ግን በስራም በሩሩነቱ ምናምኑ ኢቭን እኮ እሱ ድራማ እያየ የሚያለቅስ ልጅ ነው በጣም ከየዋህነቱ የተነሳ ማለት ነው አሁን ወቢ እንደሱ ናት ተመሳሳይ ባህሪ ያላት የሆነ ግልፍተኝነቱ እልህኝነቱ ምናምን ደግሞ ሁለቱ አላቸው ትንሿና የማለኛዋ ማለት ነው እና አንዳንዴ ይደነግጣለሁ ራሱን ነው እንደ ቁጭ አድርጎ ሄደው እንደዛ ነው ያለው ነገር ሆነ ማለት በቃ እንደዛ ናቸው ሁለት በተለይ መሃል ላይ ያለችው እልህኛ ናት በጣም እሷ ያለችው እንጂ አንተ ያልከውን አሰማም እሷ በፈለገችው መንገድ ነው የምትሄደው ግን ሁሉንም ፈጣሪ ነው የሚያደርገው ምንም ማለት ይሄን ስራ ግን አሁን ላንቺ እንደሰራልሽ በህይወት ዘመኑ ነገሮች ነበር አቃለሁ ለኔና ለእናቱ ነው የዘፈነው እናቱም ተናግሮታል ይሄን ነገር እኮ ለሷና ለእናቴ ነው የዘፈንኩት ብሏል ከርቸሌ እያለ ያው ተመላትን ጠይቀው ነበር ብዙ ችግር ቢኖርም ያው እኔ በዛን ሰዓት ምንም መስሎ አይታየኝም አንድና አንድ ወደፊት ብቻ ነበር ዛሬ መሽቶ ነገ ሲነጋ አጪ ይውጣል ነው የምጠብቀው እንጂ ለኔ 5 አመቱ እንደ 5 ቀን ነው ያው መውጣቱን ነው ማስበው እንጂ እኔ ያል ይቀመጣል ደሞ መታሰር ራሱ ምን እንደሆነ አላቅም ነበር ግን እየገባኝ ሲሄድ እንዲረጅም ነው እንዴ አሁን ነው ወደ ኋላ ተመልሼ ለካንዲ ነው ያሳልፍነው ለካንዲ አጪዬ ለምንድን ነው ድሮ ጊዜ የማይመለሰው ለው ነበር
ምክንያቱም ውክብ ይላል በቃ እንትን ይላል እረፍት የለውም ሳይኖር ነው የሞተው ገና ማለት ህይወትን ሲጀምር ነው ያለፈው ያ ነገር ደግሞ ይቆጨኛል የልጆቹን ጣም ሳያቅ በጣም ደግሞ የሚቆጨኝ እኔ እግዚአብሔርንም ልቀየም አላቅም ምን እንደምል ባላቅም በተለይ ትንሿን የሶስተኛዋን ሳይጠቅ ሳያቅፋት ኢቭን አንድ ቀን እንዲያቅፋት አያቅም ኮሮና መጣ እና ያ በጣም ይሰማኛል ግን በቃ እግዚአብሔር ስለፈቀደ ምንም ማድረግ አልችልም በሚል አልፋለሁ የመጨረሻውን ቃለ መጠይቅ እንደውም 1 2 3 የሬዲዮ ላይ ሰራ አረኩትና ለምን አትመጣም ቲቪ ላይ ምክንያቱም እኔ የማውቀውን ሰው እንዲያቅ እኔ የፈለኩት ምክንያቱም አራዳ ነው በጣም እኔ ከሚገባው በላይ እንዴት ብዬ እንደምገልጸው አላውቅም እና በቃ ያበደ በጣም የሚገርም አልበም ሰርቻለሁ እሱን ጨርሼ እዚህ ጋር እመጣለሁ ብሎ ነበርና ቀደምም ስለው ነበረ ምናልባት ያቃሉ ባይሆንም ስራው ግን አልቆ በእግዚአብሔር እርዳታ በእናንተ ብርታት እዚህ ደርሷልና በዚህ አጋጣሚ ላመሰግናችሁ ፈልጋለሁ እሱንም እግዚአብሔር እንግዲህ በገነት ያኑርልን ነፍሱን በዚህ አጋጣሚ እድሉን አልሰጠኸኝም ያው ፍቃድ ልጠይቅና ችግር የለም እና ይሄ አልበም ለህዝብ ጆሮ እንዲደርስ ብዙ የለፉበት ብዙ ጥረት ያደረጉበት አሉ ለምሳሌ እንደ አንድ መጠቅሰው አዲስ ራሱ አለ ማለት እኔ እሱን ሳመሰግነው እንደ ራሴ አርጌ ስለማየው ራሴን ያመሰገንኩ ይመስለኛል ማለት ለሱ ካለው ቅርበት ለሱ ካለው ፍቅር የተነሳ እንቅልፋተው ጊዜያቸውን ሰውተው ብዙ ስራ ይሰሩታሉ ለምሳሌ አበጋዝ ክብሮት አበጋዝ በጣም ካሙዙ ዳይት